ጥሩ ፊልሞች አሎ ዮናታንን ልቀቁት እያዳመጥከኝ ነው በፍጹም እንዳያችሁ አይኑን ሰሩ አይኑን በጨርቅ አስራችሁ ጫካ ውስጥ አሉት ስማኝ ከመጣላችሁ በፊት እሱ ፊት አለማየሁ ትዕዛዙን እንደሰጣችሁ አርጋችሁ በስልክ አውሩ በደንብ ሰምተ ወይኔ ልጅ እንደወጣ ቀራደ እንደወጣ ቀራደ የተሆነ አየሁት የሚል እንኳን የለም እማዬ እኔ ፖሊስ ጣቢያ ማመልከቻለሁ እና ፎቶንም ለጥፌ ነበር ግን አንድም አየሁት ያለ ሰው የለም ዮኒዬ ወይኔ ምን አርገው ይሆን ወይኔ ልጅ ገለውት ብቻ ነው ወይኔ ልጅ ሄሎ እንደዚህ በቶሎ ትደውላለህ ብዬ አላሰብኩም ነበር ሰማኛለህ ጆናታን ልጅ ሲያጠፋ እንደመቆጠጥ ያህል ነው የተቀጣው አንተም ፈርቼ ትዕዛዝን ለማክበር የለቀኩት እንዳይመስል አይመስለኝም ከሆነ ጥሩ ዋናው ነገር ግን ምንም ማያውቀውን ዮናታን እንደዚህ ማሰቃየት የጀመርከውን ከንቱ ጨዋታ አቁ በህይወቴ ዳግመኛ ላትመጣ ለምነ ነው ከሞት ያተረፈው አዎ ወለታ አይደል እንደዚህ ትንሽ እንዳስብልህ ያደረገኝ እና ከዚህ የበለጠ ቤተሰብ የምወደዋለኝ እያልሽ ነው እሱንም እኮ አንቺ ነሽ ያልሽው ቆይ ግን አንቺና የነቃችሁ ምን አድርጊያችሁ ነው ምን ያህል ብትጣሉኝ ነው እኔ ለመግደል እንደዚህ ያሴራችሁት ያው ግን ሴራችሁ ከሸፈባችሁ እንጂ ስነ ስርዓት የለሽም እንዴ ማን ነው አንቺ ላይ የሚያሴርብሽ ስርዓተኛ ሄሎ አጎቴ ወይ እንዴት ነህ እኔ ራሴ በጣም ናፍቃችሁኛል እናቴን በጣም ናፍቀኛለች እሺ መጣው አረ እስከዛው ደግሞ እንደምወዳትም ንገርልኝ እሺ አጎቴ በቃ መጣው የታባሽ ልትሄጂ ነው እያናገርኩሽ እኮ ነው እናቴና አጎቴ ጋር ልሄድ ነው በጣም ስለምወዳቸው ደግሞ በጣም ናፍቀውኛል አቤት አንቺ ታላቀትሽ እኮ ነኝ የምናገረው መስማትም ሆነ መተግበር አለብሽ እሺ ባልሰማሽ ምን ታመጫለሽ እውነተኛው ምርቃት እጇ ላይ ሽታ ነበረባት ቆይ አጎቴ ምን እያልከኝ ነው ትክክለኛው ምርቃት እኔ አይደለሁም እንደዛ ነው እያልከኝ ወይስ አልገባኝም አታልቅሽ ምርቃት አታልቅሽ ተረጋጊ አክሽሽ ተረጋጊ በቃ ተረጋጊ አልኩሽ ተረጋጊ አጎቴ ቀልድ አይደለም ምንም የምረጋጋበት ጉዳይ የለም ቆይ ለምንድን ነው መጀመሪያው ሳታጣሩ የኛ ልጅ ነሽ ብሎ መናገሩ ለምን አስፈለገ ቆይ ምን እናድርግ ቆይ እሺ ምን እናድርግ ቆይ ምን ማድረግ እንችላለን ይሄ ዲያብሎስ አንቺን በትክክለኛው ምርቃት ቀይሮሻል ምን እናድርግ እና ቆይ እኔ ማን ነኝ ከየት ነው የመጣሁት
እሺ እኔ ቆይ ማን ነኝ? ግን ምን ያደርጋል? ከዚህ በኋላ ሁሉንም ነገር ትቼ የሰላምንም ስድብ ችዬ ራሴን ዝቅ አድርጌ ከኔ ከመላቸው ቤተሰቦቼ ጋር ብኖር ይሻለኛል። እነሱን ሄጄ ባገኛቸውስ ምን ይፈይድልኝ? ምርቃት ማንነትሽን ማወቅ አለብሽ። ሰው ማንነቱን ካላወቀ ሁልጊዜ በሐሳብ በጭንቀት ምኑ ነው የሚሞተው። በዛ ላይ እነሱን አግኝተሽ ለምን አንቺን እንደቀየረሽ እነሱ አንቺን ፍለጋ እንዳይመጡ ለምን እንዳደረጋቸው ይሄን አጣርተሽ እሱን ለፍርድ ማቅረብ አለብሽ። ማንነትሽን ማወቅ አለብሽ። ደግሞ ከተቀመጠው ወርስም ደግሞ ድርሻሽን ማግኘት አለብሽ። እኔ ስለ ወርሱ አንድም ቀን አስቤ አላውቅም። እኔ የሚያስጨንቀኝ የራሴ ማንነት ጥያቄ ነው። እኔ ራበኝ እኮ ሰው ነው። ወይ ልጄ ፖሊስ ጣቢያ ያልደረስኩበት ቦታ የለኝም። ያልደረስኩበት ቦታ ልጄ የት ገባ ልበል? የት ገባ ብዬ የት ሄጄ ልፈልገው? እስቲ ተነሱ ክፈት፣ ተነሽ ክፈች፣ ተነሱ ክፈቱ። ትንሽ አንቺ ሂጂና ክፈች እስኪ። እንዴ አሁንም ትጨቃጨቃላችሁ እንዴ? ቆይኛው ልክፈት። ቆይ ተይውማ። ቆይማ አረም ነው ቁጭ ወይ ከፍቻለሁ። ወይኔ ልጄ ወንድሜ ምን ይፈይድልኝ? ምርቃት ማንነትሽን ማወቅ አለብሽ። ሰው ማንነቱን ካላወቀ ሁልጊዜ በሐሳብ በጭንቀት ምኑ ነው የሚሞተው። ህይወቴና ስሜ እኮ በጣም እየገረመኝ ነው። ቆይ እኔ ስም ምርቃት ነው ወይስ እርግማን? እድሜሽን ሙሉ ዘረቢስ ወርቀሽ የተገኘሽ እያልሽ ስትሰድቢ ነበር አይደለ? እንግዲህ ደብዳቤውን እንዳነበብሽው እናት አለኝ፣ በጣም የሚወደኝ አጎት አለኝ፣ ተጥዬ እንዳልተገኘው የወደኩ ሰው እንዳልሆነ በደንብ ገብቶኛል እና ማሳይቶኛል። ባኛል እሺ ቆይ እኔ ማን ነኝ? ሁሉም ነገር እኮ ተደበላልቆብኛል። ወንድሜ በአሁን ሰዓት ራሴ ጠፍቶብኛል።
አውቃለሁ አንተ ረፍት እየተገባ እየረበሽኩ እንደሆነ እኮ ይገባል። ግን ምን ላድርግ? ራስ ማንነትን ሳያገኙ እንደመኖር የሚያስጠላ ነገር የለም። ስለዚህ ነው ግድ መሄድ አለብኝ። ማንነትን ሳያገኙ እንደመኖር የሚያስጠላ ነገር የለም እንጂ ይሄን ቤተሰብ ጠልቼው አይደለም። ግን ምን ላድርግ? ሁሉም ነገር ከብዶኛል። የግዴታ መሄድ አለብኝ እና ለሁሉም ነገር በጣም ይቅርታ። በጣም ወዳችኋለሁ። የዚህ ቤት ሰዎች ምን ነካቸው? እኔ ሳላውቀው የተፈጠረ ችግር አለ እንዴ? ይሄማ እብደት ነው፣ እብደት ነው። አበዱ እንዴ? ምን ብዬ እንደመጀመር አላውቅም፣ ግን ውስጤ አንድ ነገር ይነግረኛል። ራስን ፈልጎ ማግኘት። እኔ ማን ነኝ? ለምንድን ነው ብቻዬን እንድኖር? ያለ ፍቅር ማን ነው እዚህ ምድር ላይ እንድፈጠር ያደረገው? ትክክለኛ እናትና አባቴ ሴት ናቸው። እማ ራሴን ፍለጋ ላይ ነኝ። የማንነቴን ጥያቄ ህሊናዬን ደጋግሞ እየጠየቀኝ ነው። ውስጤን በባዶነት በብቸኝነት ውስጥ ያሰቃየዋል። ሰው ያለ ሰው ይርበኛል። በሰርግ ኃይሎ ጋሽቦ ሲባል የሞት የማጣት ሐዘን ይወረኛል። በቃ በሞቆ ቤቴ ይበርደኛል። እማ ደስታ ከኔ የለም። ብቸኝነት የማንነት ጥያቄ አንገላታኛል። መድረሻ በሌለው ጥልቅ ውስጥ ከቱን በብቸኝነት ያሰቃየኛል። ከልጅነት እስካሁን እድሜ ማንኝ እያልኩኝ ማልቀስ ማንባት። እማ አውቃለሁ ከልጅሽ ከዮናታን አሳንሴ ሲሆን አስበልጠሽ የምፈልገው ሳይጎልብኝ ያሳደግሽ። ግን ሰላም ጧትና ማታ ዘረቢስ ወድቀሽ የተገኘሽ የሚለው ስድባ ውስጤ ላይ እንደማይነቀል በሽታ ጥስጥዞ ቢያሳምመኝ ዛሬ ላይ እንድነቃና ቤተሰቤን እንድፈልግ የማንነት ጥያቄ ለመመለስ መንገድ ሆኖኛል። እና ሰላም በእናቴ ስም እምልሻለሁ። በፍጹም ሰላምዬ ስለማውቅሽ ቀድሜ ስለተረዳው ባንቺ ላይ በፍጹም ቂም አልያዝኩም። ደሞ እህትም ላይ ቂም አይያዝም። ሁሌ እንደምለው የማንነት ጥያቄ የህሊናዬ ውትወታ መልስ ስላገኘ እንጂ እማ እናቴን ዮናታንና ሰላም ወንድሞቼም እህቶቼም ናቸው። እናንተን ጥዬ የት እሄዳለሁ? ብቻ ቸር ያጋጥመሽ በሉኝ እማ። ትክክለኛ ወላጅ እናቴና አባቴን በጤና በህይወት እንዳገኛቸው እማ ጸሎትሽ አይለይኝ። እና ደግሞ እስካሁን ይሄን ሚስጥር ብታቂ ዝም ማለት አቅም እንደሌለሽ አውቃለሁ። ዛሬም ራሴን ለማወቅ የወሰንኩት ውሳኔ እንደምትተማመኝብኝ እርግጠኛ ነኝ እማ። ደግሞ አንቺ ማን ያክላል? አንቺ እኮ ነሽ ከፈጣሪ በታች እንድኖር የፈቀርሽልኝ። ሁሉን ነገር ጨርሼ አዲሷ መርቃት ሆኜ ቀሪ እድሜን ካንቺና ከወንድሜ ከእህቴ ጋር እንደምኖር ቃል እገባልሻለሁ። ደሞማ እኔ ውርስ ምናምን አልፈልግም። የኔም ድርሻ ካለ ሁሉንም ስጫቸው። እኔ ምንም አልፈልግም። ነገ ጤና ካለ ሰርች አገኘዋለሁ። እኔ ቤተሰቤን በፍቅር ብቻ ነው የምፈልገው። ብቻ የምጸልየው
በዚህ ቤተሰብ ላይ የተሰራው ስውር ግፍ እንዲጋለጥ አምላኬን እለምነዋለሁ። እውነቱ የቱ ጋር እንዳለ ግራ ተጋብቼ ግራ እንዳላጋባችሁ ብዬ ነው። ሁሉም ነገር እንዲጋለጥ ደግሞ ከቤተሰቡ ጎን እንደመቆም ቃል እገባለሁ። እማ አደራልሻለሁ፣ እንዳታዝኝብኝ። በጠባው ደረቅ ጡትሽ እለምንሻለሁ። ሁሉን አስተካክዬ እመጣለሁ። አንቺ ካንቺ ውጪ ማን አለኝ? ማንስ አለ እንዳንቺ? እስከዛው ድረስ ግን ራስሽን ጠብቂ፣ አትናደጂ። ሰላም ነው ዮናታን ደግሞ ዋሺ። እናቴን ብታናዷት በቅርቡ እመጣለሁ። ከዚህ ቤተሰብ ውጪ ማን አለኝ? እወዳችኋለሁ። ያንቺ ልጅ ምርቃት። ልንገርህማ የሆነ ነገር ልንገርህ። ተው ግን ልንገርህ ወንድሜ። ሰላም ተው ግን ልንገርህ። ጮማ የሆነ ወሬ አለኝ። ሰላም፣ እኔ እዚህ አንቺን ተራ አሉባልታ ወሬ ልሰማ አይደለም የተቀመጥኩት። ቤተሰቦቼ ትልቅ ችግር ውስጥ ናቸው ነው እያልኩሽ ያለሁት። እኔ አንቺን አሉባልታ መሰማበት ጊዜ ላይ አይደለም። ቤተሰቦቼ ችግር ውስጥ ናቸው። እሱንማ አውቃለሁ። ቤተሰብህን ከችግር የሚያወጣ ነገር ልንገርህ ነው እያልኩ ያለሁት። ኡፍ እንዴ! ከውጭ ሀገር የመጣና ታስሮ የተፈታ ሰው አንድ ነው የሚባለው እውነት ነው እንዴ? ሁሉም ነገር ባለበት የሚጠብቀው ነው የሚመስለው። አንተም እንደዛ ነው የሆንከው። ደግሞ ምን ማለት ነው? የመጣ ሰውና ታስሮ የተፈታ ሰው ሁሉም ነገር በነበረበት ቁጭ ብሎ የሚጠብቀው ነው የሚመስለው። አንተም እንደዛ ነው የሆንከው። ወንድሜ በጣም ተቀይረሃል። በጣም የምታስፈራ ሰው ነው የሆንከው። ቀይረው ነው እንዴ ላኩት? መለወጥ ተለውጫለሁ። አዎ ልክ ነሽ፣ ተለውጫለሁ። ግን በቃ ስለ ምርቃት ምንም አይነት ክፋት መስማት አልፈልግም ነው እያልኩሽ ያለሁት። ጥሩ መረጃ ባይሆን ኖሮ ባትሰማኝ አይገርመኝም። አይገርም? አየሁ አይደል? እናት አላት፣ አጎት አላት። እስካሁን ቤተሰብ የለኝም ምናምን የምትለው ሁሉ ነገር ውሸት ነው። በዛ ላይ ደግሞ ከደበቀችበት በርብሬ ነው ያገኙት። እናት ቢኖራት አጎት ቢኖራት ታዲያ ምንድነው ችግሩ? ቆይ እስቲ ልንገርህ። በመጀመሪያ ደረጃ እማና አባ ምርቃት ወድቃ የተገኘች ልጅ ናት ብለው ለምን ነገሩ? እሺ የምርቃት ቤተሰቦች ደግሞ እስካሁን ድረስ ቆይተው ለምን አሁን መጡ? ሁለት በል። ሶስተኛ ደግሞ እናቷ በህይወት አለች ከተባለ አባቷ ማን ሊሆን ይችላል? እሺ አጎቷ ደግሞ አንተ የታገትክበትና የውርሱ ሰዓት ላይ ነው የመጣው። ይሄ ሁሉ ነገር ምርቃት ለውርሱ ብላ ያደረገችው ነገር አይመስልም? ሰላም ደግሞ የማይጨበጥ አሜትሽ ጀመረሽ። ሶስተኛው ደግሞ በፍጹም አይታመንም። እንዴት እኔን የምርቃት አጎት ያግተኛል? እንዴት አስበሽው ነው? ተራሉ ባልታ ነው። እሺ ችግር የለውም። ሰላም ይሄ ተራሉ ባልታ ተራ ግምት ነው። ሰላም ቆይ ግን ትንሽ ማዘን የሚባል ነገር የለሽም እንዴ? ትንሽ ለምርቃት አታዝኝም? ትሰሚኛለሽ? አንቺም የእህትነት ፍቅር ብትሰጫት እኔም የወንድምነት ፍቅር ብሰጣት ቤተሰቦቿ ጋር ገጠር አትሄድም ነበር ውርሱን ጥላ። ይኸውልሽ ለጸጸትሽ ንስሐ ግቢ እሺ? ለምንድን ነው የምትጸጸተው? እራሷ ትጸጸት ከፈለገች እንዴ። እኔ እኮ ስራዋን ጠንቅቄ ስላወኩባት ነው። ደብዳቤውን አነበብከው አይደል እንዴ? እሷ ቆይ ስንት እናት ነው ያላት? ኡፍ ሰላም በቃ ተይኝ። እኔ ምንም ነገር ብትይ መስማማበት አቅም የለኝም።
ነገርኩ ትክክል ነኝ አልኩት ሰምኛለሽ ሰላም ራሴን ላዳምጥበት በቃ ለራሴ ጊዜ ስጪኝ ለካ ሁሉም ነገር እውነት ነው ውጪ ደርሶ ይመጣና ታስሮ የተፈታ አንድ ነው የሚባለው ሁሉም ነገር ልክ ነው ሰላም በቃ አሁን ጊዜ ስጪኝ ራሴን ላዳምጥበት ጥሩ ለማንኛውም አለማየሁ እንዳገተህና ይድነቃቸው 500,000 ብር ከፍሎ እንዳስፈታ ብነግርስ አንቺ ይሄንን እንዴት አወቅሽ ይድነቃቸው ለእማም ላንተም እንዳልነግርህ አስጠንቅቆኝ ነበር እኔ ግን አንተ ወንድሜ ነህ ብዬ ተሰምቶኝ ነው ይሄንን የምነግርህ ምርቃት እጁ የለበትም ትለኛለህ እንዴ ይድነቃቸው አንተን ከፍሎ ባያስወጣ ኖሮ እዛው ማቀት ሞት ነበር እኔም ደግሞ ባለውበት ያስጠፉኝ ነበር ከዛ በኋላ ምርቃት ውርሱንም ሁሉም ነገር ያለውን ነገር በጠቅላላ በእጇ ታስገባው ነበር እንዴት ነው ይሄ የማይገባ እናታችንን የሆነ ነገር አድርገው ውርሱን ሁሉንም ጠቅላላ መውሰድ ነው አላማው ሄሎ አለማየሁ እሺ ጌታችን ሄሎ አለማየሁ አቤት እንፍታው እሺ አለማየሁ እሺ እንፈታዋለን እሺ ማረም ሳይ እሺ ጊዜ ለኩሉ ለምንም ነገር እንደበፊት አሁን አልቸኩልም ቤተሰቦቼ የገቡበትን ውስብስብ ችግር እርምጃዬን ሳላይ ተራምጄ የከፈልኩትን ዋጋ እኔ ነኝ የማውቀው ቤተሰቤ የገባበትን ውስብስብ ነገር ከላይ ሳይሆን ከስር ከመሰረቱ ማወቅ ነው የምፈልገው ሁሉም ነገር ደግሞ እኔ ራሴ በራሴ መንገድ እደርስበታለሁ አላመንከኝም በጣም ጥሩ ችግር የለው ምን አለ እህት ያለችኝ ባመንኩ ኖሮ የምትልበት ቀን ሩቅ አይሆን ጅማ ምርቃት ማለት ጀመርሽ አየው አንቺ ጅማ ምርቃት ማለት ጀመርሽ የሚገርም ነው ምርቃት ትክክለኛዋ ናት ብዬ አስቤ ነበር
በእርግጠኝነት ግን ሁሉም ነገር እንደምናስበው ሳይሆን ቀረ። እህቴ ምስራች ምርቃትን የኛ ቤተሰብ እንዳልሆነች ስነግራት ውስጤ ይጎዳል ብላ ብታስብም ግን ቤተሰቦቿን እንድታውቅ ማበረታታቴ እፎይታ ሰጥቷታል። አሁን እንግዲህ ህይወት መልኳ ዞሮ ዋናዋን ምርቃት ይነቃቸው ጋር እንደምትኖር አረጋግጠን ትክክለኛዋን ምርቃት አግኝተን አንድ እህቴን እፎይ እንድትል ማድረግ አለብን። ይህን አረመኔ ስራውን ለህግ አሳውቄ የእጁን እንዲያገኝ ምርቃት ቃል ባስገባችኝ መሰረት ዮናታን ማገዝ እንዳለብኝ ወስኛለሁ። አሁን ህይወት በመንታ መንገድ አቋኛለች። ወዴት እንዴት እንደሚሆን እና ምን ሊፈጠር እንደሚችል ለራሴም አሁን ህይወት በመንታ መንገድ አቋኛለች። ወዴት እንዴት እንደሚሆንና ምን ሊፈጠር እንደሚችል ለራሴም ለቴም መላው ጠፋው ሆኗል። ምርቃትን ለማግኘት ጫፍ ላይ ደርሰን እውነቱን አውቀናል። የፍለጋው መንገድ ወዴት እንደሚወስደን እስቲ እናያለን። ህይወት እስከ ድራማዋ እስከ ክስተቷ ትቀጥላለች። ሰላም ይደነቃቸው። ከዚህ በኋላ ስለ አባቴ አሟሟትና ስለ አባቴ ድርጅት ክፍፍል ማወቅ ፈልጋለሁ። አይ ካልክ ደግሞ ጠበቃዬን ቀጥሬ ከዛ በኋላ የምንገናኘው ፍርድ ቤት ይሆናል። መልካም። ሰላም እንዴት ናችሁ? በእኔ ታሪክ ቲቪ ላይ አዲስ ተከታታይ ድራማ ጀምሬያለሁ። ምርቃት ይባላልና በጣም ቆንጆ የሆነ ስራ ስለሆነ ገብታችሁልኝ እንዲሁም ዩቲዩብን ሰብስክራይብ አድርጉ። ባይ